ትሰማኛለህ? በእኛ መሀል ውስጥ ፍቅር ብሎ ነገር የለም። በእኛ መሀል ይህ እንዲፈጠር አልፈልግም ነበር። የት ነው ያለው? ኧረ ተረጋጊ። አፈቀረሽ እንጂ ምን አጠፋ? ወደድኩሽ ባለ ሌባና ሌባ ተፋቀረ ማለት እሱና ብላ አልሰጥም አልከኝ አይደል እንዴ? ጋሺ ምን እሺ ረፉ እንጂ እንደድሜው ዋ እንዳለ ለሃም ያስፈራራሉ እንዴ? አሬ እኮ ያስፈልግም ነበር ጋሺ። ምን ላድርግሎትሽ? በጸባይ ካልሰማ ይሄው ትሰማኛለህ? በእኛ መሀል ውስጥ ፍቅር ብሎ ነገር የለም። እዛው ሸብልሽ ነው የመጣሽ። ሀብልን በሚቀበልበት መንገድ ይቀበላሉ። አንተ ጋር ግን ጨርሰናል። ሳልማን እኛ እንድናረግልሽ የሚፈልጉ ነገር አሁን ሄዳሉ ሰፈራቸው አይናቸውን እያልኩ መመለስ ላግኘው ብቻ እንዴት እንደምቀበል ሀብልን አሳየዋለሁ። አይ ፈጣሪ እጄ ሊጣልካ ዝቅ በይ እንጂ ስልኬን ይዘሽ መተሻል ብዬ ተስፋ አደርጋለሁ። ፍቅር አይገባም እንዴ? እኔም እኮ ተመችተሽኛል። እነዚህ ተረጋግምሻቸው ትገናኝበት ነገር አይኖርም። ስንከባከብልሽ ነበር የቆየሁት። ይበልጥ ከሷ ፍቅር እየያዘኝ ማለት ነው። ኧረ ይሄ ፍቅር አይደለም በሽታ ነው። ምን ጤነኛ እየመሰላችሁኝ አይደል? ኧረ እባክህ አንተ ብላውረው እሷ አፍቅሮኛ መሰለኝ የምንሰቃዩ። እናንተ ደግሞ ምን ቤት ናችሁ የምትሰቃዩ? ለምን አንገል አንተም እያረካት ተንቃት ትከላት። ኧረ ጋሽ አልፋታልኝ እኮ ምንድነው ማብቴ እኮ ነው በገላት። እርስዎ ደግሞ በዚህ ሰዓት አሁን የማይመጣ ሰዓት ላይ ትመጣለህ። ኧረ ፍሪኩ ጋሽ ብለሽ ተላችሁ። የሰልማን አባት እኮ ናቸው። ሰልማን ማን? የኛ ይቺ በህይወት አለ እንዴ? አሁን ነው ሰዓቱ።